እስኪ ራስህን ጠይቅ። ለምንድነው በጣም የምትወዳቸው ሰዎች እንኳን አንዳንድ ጊዜ የማይሰሙ? ለምንድነው እሺ ባልክ ቁጥር ክብርህ የሚቀንሰው? ምክንያቱም አንተ ለሰዎች በጣም ቀላል ሰው ስለሆንክ ነው። እንደ አየር በየቦታው ስለምትገኝ ማንም ዋጋ አይሰጥም። በዓለም ላይ በነፃ የምታገኘውና በየሰከንዱ የምትተነፍሰው አየር አለ። አየር ለህይወት እጅግ አስፈላጊ ነው። ግን ለአየር ክብር ትሰጣለህ? አታውቀውም። ምክንያቱም ሁልጊዜ አለ፣ በብዛት አለ፣ ለሰከንድ እንኳን አይርቅም። አሁን ደግሞ ስለ ወርቅ አስብ። ወርቅን መተንፈስ አትችልም፣ ወርቅን መብላት አትችልም። ነገር ግን ወርቅ እጅግ ውድ ነው። ለምን? ምክንያቱም ለማግኘት ከባድ ስለሆነ። በዳርክ ሳይኮሎጂ ውስጥ አንድ የማይታጠፍ ህግ አለ። ይኸውም መገኘት ክብርን ይቀንሳል፣ አለመገኘት ግን ዋጋን ይጨምራል ይላል። ሁልጊዜ ለሰዎች የምትገኝ ከሆነ፣ ሁልጊዜ ስልክ ሲደወልልህ ቶሎ የምታነሳ ከሆነ፣ ሁልጊዜ እሺ የምትል ከሆነ ሰዎች አንተን እንደ አየር ማየት ይጀምራሉ። ዋጋህ ይጠፋል። በዚህ ቪዲዮ ሰዎች እንዲያከብሩ ብቻ ሳይሆን እንዲናፍቁ የሚያደርገውን የመራቅ ህግ እናያለን። ታዋቂው የስትራቴጂክ ባለሙያ ሮበርት ግሪን 48ቱ የኃይል ህጎች በሚለው መጽሐፉ ላይ ህግ ቁጥር 16ን እንዲህ ሲል አስፍሮታል። ክብርህንና አድናቆትህን ለመጨመር አለመገኘትን ተጠቀም። ይኸውም ሮበርት ግሪን በዓለም ላይ በብዛት የሚገኝ ነገር ዋጋው ይወርዳል። በብዛት በታየህና በተሰማህ ቁጥር ተራ ሰው ትመስላለህ ይላል። እስኪ አስበው፣ አንድን ታዋቂ ሰው ለምን እናከብረዋለን? ሁልጊዜ ሰፈሩ ስላልተቀመጠ ነው። መታየት ባለበት ቦታ ላይ ብቻ ይታያል። አንተ ግን በየቦታው የምትታይ፣ በየኮሜንት የምትገኝ፣ በየወሬው መሃል የምትገባ ከሆነ ሰዎች ባንተ ይሰላቻሉ። ሚስጥራዊነትህም ይጠፋል። ያንተ መገኘት እድል መሆኑ ቀርቶ ሸክም ይሆናል። ከታሪክ አንድ ትልቅ እውነት እንማር። በ18ኛው ክፍለ ዘመን አንድ እጅግ ብልህ የንጉሥ አማካሪ ነበር። ይህ ሰው ንጉሥ በፈለገው ሰዓት በጠራው ቁጥርና በየደቂቃው ልዩነት ቤተ መንግስት ይገኝ ነበር። ንጉሱ ምንም ነገር ቢፈልግ አማካሪው እዚሁ አለው ይላል። መጀመሪያ ንጉሱ በጣም ወደደው። ነገር ግን ከቆይታ በኋላ ያ ታላቅ አማካሪ በንጉሱ ዘንድ ያለው ዋጋ እየቀነሰ መጣ። ንጉሱ በሰውየው ላይ መሳለቅ፣ ንግግሩን ማጣጣልና እንደ ተራ አገልጋይ ማየት ጀመረ። ለምን? ምክንያቱም አማካሪው የማይጠፋና ሁልጊዜ እጅ ስር ያለ ተራ ነገር ሆነ። ያ ሁሉ ጥበቡና እውቀቱ በብዛት ስለቀረበ ብቻ ክብሩን አጣ። አማካሪው ጥፋቱን ተረዳ። አንድ ቀን ሳይናገር ድንገት ከቤተ መንግስት ጠፋ። ታሟል የሚል ወሬ ብቻ ተሰማ። በእነዚያ 3 ወራት ውስጥ ግን ቤተ መንግስቱ ተናወጠ። ንጉሱ ውሳኔዎችን መወሰን አቃተው። በዙሪያው ያሉ ሁሉ ግራ ገባቸው። የሰውየው ምክርና ብልህነት ጥም ሆነባቸው። ያን ጊዜ ንጉሱ አማካሪው ምን ያህል ውድ እንደነበር ተረዳ። ከ3 ወር በኋላ አማካሪው ሲመለስ ንጉሱ ከመቀመጫው ተነስቶ በታላቅ ክብር ተቀበለው። አማካሪው እውቀቱ አልጨመረም፣ ማንነቱም አልተለወጠም። የተለወጠው አንድ ነገር ብቻ ነው፣ መራቁ። መራቁ የንጉሱን ዓይን ከፈተው። ያንተን መራቅ ለሰዎች ትልቅ ትምህርት መሆን አለበት። ሁልጊዜ ካለህ ትናቃለህ፣ አልፎ አልፎ ካለ ግን ትከበራለህ። ፍቅርና አድናቆት የሚመነጩት ካለመገኘት ነው። አንድን ሰው የምትወደው ሲርቅ ነው። ሲርቅ ታስበዋለህ፣ ትናፍቀዋለህ፣ የነበራችሁን ጥሩ ጊዜ ታስታውሳለህ። ሁልጊዜ አፍንጫ ስር ያለን ሰው ግን አታደንቀው። የሰው ልጅ ተፈጥሮ የሌለውን መመኘት ነው፣ ያለውን ነገር ግን የመናቅ አዝማሚያ ያለው። በዳርክ ሳይኮሎጂ ይህ ስካርሲቲ ፕሪንሲፕል ይባላል። አንድ ነገር ሊያልቅ ነው ሲባል ሰዎች ለመግዛት እንደሚጋፉ ሁሉ ያንተም ጊዜና መገኘት ለሰዎች ሊያልቅ የቻለ ውድ ነገር ሊሆን ይገባል። ሁልጊዜ አቬሌብል መሆን የለብህ። አይመቸኝም ማለት ጀመር። ያኔ ሰዎች ያንተን 10 ደቂቃ ለማግኘት መለመን ይጀምራሉ። በአሁኑ ዘመን ትልቁ የክብር ጠላት ሶሻል ሚዲያ ነው። በየደቂቃው የት እንዳለህ ፎቶ ትለጥፋለህ፣ ምን እየበላህ እንደሆነ ትናገራለህ። በየሰከንዱ ኦንላይን ነህ። ይሄ ማለት ለዓለም በሙሉ እኔ ስራ የሌለኝ ተራ ሰው ነኝ እያልክ ነው። ጥበበኛ ሰው ህይወቱ ሚስጥር ነው። የት እንዳለ፣ ምን እየሰራ እንደሆነ፣ ምን እያሰበ እንደሆነ ማንም አያውቅም። ስትጠፋ ሰዎች የት ሄደ ብለው እንዲጠይቁ እድል ስጣቸው። በዝምታ ውስጥ ኃይል አለ። በየኮሜንቱ አትሳተፍ፣ በየግሩፕም አትለፍልፍ። ስትናገር ደግሞ ሰዎች ጆሮአቸውን ጥለው እንዲሰሙ በአጭሩና በጥልቀት ተናገር። አለመገኘት ማለት ተኝቶ መዋል ማለት አይደለም። አለመገኘት ማለት በዝምታ መስራት ማለት ነው። ሰዎች አንተን አያዩህም፣ ግን ስራህን ያዩታል።
ውጤት ሲመጣ ግን ድምፁ ከንግግርህ በላይ ይጮሃል። ታላቁ ሳይንቲስት አይዛክ ኒውተን ለዓመታት ለብቻው ተለይቶ ይሰራ ነበር። በሰዎች መሃል አይገኝም። ነገር ግን ያወጣቸው ሕጎች እስከ ዛሬ ዓለምን እየመሩ ነው። አንተም በዝምታ ውስጥ ስራህን ገንባ። ስትመለስ ግን የተለየ ሰው ሆነ ተመለስ። ሰዎች ያንተን ለውጥ ሲያዩ ያንተ መራቅ ለበጎ እንደነበር ይረዱታል። መቼ ነው መራቅ ያለብን? እዚህ ጋር ነው ጥንቃቄ ማድረግ ያለብን። ሮበርት ግሪን እንዲህ ይላል፣ መጀመሪያ ራስን አሳይ፣ ሰዎች እንዲያውቁህ አድርግ። አንዴ እውቅና ካገኘህና ሰዎች ካደነቁ በኋላ ግን ጥፋ ይላል። ገና ሳያውቁ ብትጠፋ ይረሷል። ካወቁና ከወደዱ በኋላ ብትጠፋ ግን ይናፍቀዋል። ስለዚህ መጀመሪያ በስራህና በማንነትህ አሻራህን አኑር። ከዚያ በኋላ ግን ሬሩ። ያኔ ዋጋ ሰማይ ይነካል። አንበሳ በቀን ለ24 ሰዓት ይተኛል። ሁልጊዜ ሲጮህና ሲሮጥ አታየው። ዝም ባለው ሰዓት ነው የምንፈራው። ምክንያቱም ሲነሳ ምን ሊያደርግ እንደሚችል ስለምናውቅ ነው። አንተም እንደ አንበሳ ሁን። ሁልጊዜ አትጩህ፣ ሁልጊዜ አትታይ። መገኘትን ውድ አድርገው። ሰዎች ዋጋህን እንዲያውቁ ከፈለግ መራቅ ልመድ። ክብር አይለመንም፣ ክብር ይገዛል እንጂ። ዛሬ ያየነው የመራቅ ሕግ በህይወት ላይ ምን ለውጥ ያመጣል ብለህ ታስባለህ? ሐሳብን ኮሜንት ላይ አጋራኝ። እያንዳንዱን ኮሜንት አነባለሁ። ቪዲዮን ከወደድከው ደግሞ ላይክ አድርገው፣ ለጓደኞቹ ማጋረው። ለተመሳሳይ የጥበብ ይዘቶች ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰቡን። በሚቀጥለው ቪዲዮ እስክንገናኝ ሰላም።